የወደፊታችን የሚወሰነው ባለፈው ማንነታችን ነው። አሁን ያለው ማንነት ሁሉም ነገር የኛ ማንነት አይደለም። አዎ ትንሽ ግራ ሊያጋባ ይችላል፣ ግን እውነቱ ይሄ ነው። ሁሉም ሙሉ በሙሉ አሁን ያለው ማንነት የኛ ማንነት አይደለም። የልምዶች፣ የማህበረሰብ፣ የቤተሰብ፣ የጓደኛ በአጠቃላይ የመጣንበት ማህበረሰብ ሙሊት ነን እንጂ እኛው ራሳችን ከውስጣችን ያፈለቅነው ማንነት አይደለም። የሆነ ፍላሽ ወይንም ሚሞሪ ከሆነ ስፒከር፣ ቲቪ ወይንም ስልክ ሰክተህ ብትከፍተው ቀድሞ የተጫነው የሚከፍትልን ወይም የሚያጫውትልን፣ ያልተጫነ ከሆነ ደግሞ ባዶ ነው። ያ ማለት አዲስ እንደተወለደ ሕፃን ነው። የተጫነው ደግሞ እንደ ትልቅ አዋቂ እንደሚባለው ነው። መጥፎ የሚጫን ጥሩ የተጫነውን ያጫውትልን። ፍላሽን ወይም ሚሞሪ የተጫነው ነገር ካልተመቸህ ደልተህ ትጭነዋለህ። የሰው ልጅ ግን ያለውን ማንነት ደልቶ ለመጫን ከባድ ነው። ለዛ ነው የሰው ልጅ ለመለወጥ ብዙ ዓመታትን የሚፈጁ። አብዛኛው ፐርሰንትም ምንም የተለየ ለውጥ ሳያመጣ ባለበት ማህበረሰብ ተውጦ ተመሳሳይ ሆኖ የሚያልፈው። ከመጥፎ ማህበረሰብ የመጣ ሰው መጥፎ ነው። ከየዋህ ማህበረሰብ የመጣ የዋህ ነው። ከሌባ ቤተሰብና ማንነት የመጣ ሌባና ዘራፊ ነው። ከገዳይ የመጣ ገዳይ ነው። አማርኛ ከሚያወራ ማህበረሰብ የመጣ አማርኛ ያወራል። እንግሊዘኛ ከሚያወራ የመጣ እንግሊዘኛ በደንብ ያወራል። ከክርስትና እምነት የተወለደ ክርስቲያን ይሆናል። ከሙስሊም እምነት የተወለደ ሙስሊም ይሆናል። በአጠቃላይ የሰው ልጅ ከመጣበት ማህበረሰብ በምንም አያመልጥ። አንዳንዶች የተለዩ ይመስላችኋል። እኔ ይህን አይደለሁም ብለው ራሳቸውን እንደ ጻድቅ የሚቆጥሩ አይጠፉም። እውነቱ ግን ውሸታቸውን ነው፣ ሽወዳ ነው። የተለየሁ ነኝ ለማለት ያለፈ ማንነቱን ልክ እንደ ፍላሽ መደለትና በአዲስ ጥሩ ነገር መጫን ይጠይቃል። የሚያስፈልገው ባለንና በቻልነው አቅም መጥፎና ጥሩ የሚባሉ ማንነቶችን በልምድም በትምህርትም በማንበብም አርቆ በማሰብም መለየትና ከዛም መጥፎ ያልናቸውን ማንነቶች፣ ልማዶች በአዲስ በመተካት ግድ ይላል። ይሄን ማድረግም በጣም አዳጋች ነው። ነገር ግን ይህን ያላደረገ ሰው ልክ እንደመጣበት ሆኖ ሊያልፍ ይችላል። ግን ምንም የተለየ ጥሎት የሚያልፈው ነገር አይኖርም። ማንኝ፣ ምንድነኝ፣ ስህተትና እውነቱ ምንድነው ብሎ ጠለቅ ያለ ምርምር የሚያደርግ አለ ብሎ መገመት ግን ከባድ ነው። እውነቱን የሚመረምር ካለ እንዲያውም ይጠላል፣ በማህበረሰቡ ይገለላል፣ ያሳዱታል። አይኑን ማየት የሚፈልግ የለም፣ ይዘባበቱበታል። አጋጣሚውንም ካገኙ ይገሉታል፣ ከምድረ ገጽ ያጠፉታል። ምክንያቱም ውስጣቸውና ላያቸው በጭራሽ አይመሳሰልም። የሚያመልኩትም እምነት ምንም እንኳን ሃይማኖታቸው የእውነት ቢሆንም እነሱ ግን አማኝ አይደሉም። በእነሱ አንጻር ሲታይ እምነቱ የውሸት ይሆናል። ግደል የሚል እምነት የለም። እነሱ ግን የሚቃረናቸው ከመጣ ከመግደል ወደ ኋላ አይሉ። ይህ ደግሞ ጥቅምን ማስቀደም እንጂ እምነት አይደለም። በሁሉም ነገር ላይ ይሄው ሀብት አይጠቅምም ይሉሃል። በጀርባ ሲሰርቅና ገሎ ሲዘርፍ ግን ታገኘዋለህ። ለሰው ክፉ አትመኝ ይልሃል። በተዘዋዋሪ ግን ተንኮል ሲሰራና ሰርተው የሚለወጡትን ሲያሳድር ታገኘዋለህ። በአጠቃላይ የሰው ልጅ ሁለት ፓርት ነው ያለው። ያም ማለት ሰይጣናዊና መንፈሳዊ። እንደ አጠቃላይ ስታዩ ግን የሰው ልጅ ሰይጣናዊ ፓርቱ ይበዛል። ምክንያቱም ከተወለደ በኋላ ንጹህ ነበር፣ ባዶ ፍላሽ ነበር። እያደገ ሲሄድ ግን የሚጫነው አብዛኛውን ሰይጣናዊ ፓርት ነው። ሰይጣናዊ ፓርት ደግሞ ማስመሰል፣ የውሸት እምነት፣ የውሸት መተጋገዝ፣ የውሸት መቀራረብ፣ የውሸት ትምህርት፣ ጥቅም ያስቀደመ ወዳጅነት፣ ከምንም በላይ ራስን ማስቀደም፣ የሃይማኖት አክራሪነት፣ ጎጠኝነት፣ ስንፍናን፣ ድህነትን፣ ተንኮልን፣ ምቀኝነትን፣ ስርቆትን፣ ገዳይነትን፣ በአንዱ ሞት አንዱ መጠቀም፣ በአጠቃላይ በማይጠቅም ነገር ነው የሚሞላው። ይህ ሂደት ደግሞ የወደፊቱን ዓለም ስጋት ላይ ጥሎታል።